ሰላም አለይኩም ወራህመቱላሂ ወበረካቱ። የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። እንግዲህ ዛሬ ጁማአ እንዴት ነበር? እንዴት ይዟችሁ ነበር? ማሻላ ደስ የሚል ነበር እኔ ጋር እና ቪዲዮ እየሰራሁ እንትን እያለኝ ነው ማለት ነው። ስለቅ አለቅም እያለኝ ነው። የምታውቁ ኮሜንት ላይ ጻፉልኝ። በረጅም አድርጎ አይልክልኝም፣ አጫጭር ከሆነ ብቻ ነው የሚልክልኝ ማለት ነው። እና ላይክ ሰብስክራይብ እያረጋችሁኝ ለቤቱም አዲስ ነኝ አበረታቱኝ እላችኋለሁ። እና ዛሬ ዱዓ ላርግላችሁ፣ ትንሽ ዱዓ ላርግላችሁና ኢንሻአላህ አላህ ይቀበለን። ቢስሚላህ አልሐምዱሊላህ አሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አላህ ካሰባችሁት ነገር አላህ ያገናኛችሁ። አላህ ከፈለጋችሁት ነገር አላህ ያቅርብላችሁ። የፈለጋችሁት ነገር ሁሉ የከጀላችሁት ነገር አላህ ያሳካላችሁ። ከውዱ ቤተሰቦቻችሁም እንዲሁ አላህ ያገናኛችሁ። ትላንትና ስትወጡ ሰላም እንደነበሩ ስትመለሱም ሰላም አላህ ያርግላችሁ። እንዲሁም ባላችሁበት ቦታ ሰላማችሁን አላህ ያብዛው። ከምላችሁ በላይ ስደት በጣም ከባድ ነው። ስደት ገብቶ ያየው ሰው እንጂ እና ስደትም ላይ ብዙ መከራ አይተናል፣ ብዙም ደግሞ ትምህርት ተምረናል። አልሐምዱሊላህ መውጣታችን አይከፋም። ብዙ ትምህርት ወስደናል። ትላንትና ቀን ምንም አናቅም ነበር፣ ዛሬ ግን ብዙ ነገርን ተምረናል። ሰውን ቤት ብንሰራ ስለዚህ አልሐምዱሊላህ። ይሄም ደግሞ አፍያ ስላለን ነው፣ አላህ አፍያ ስለሰጠን ነው ወደ ስደት የመጣ ነው። አፍያ የሌላቸው ደግሞ ስንታቸው የትም ይሁን የትም ሰርቼ ልለወጥ የሚሉ እህቶቻችን ስንታቸው አሉ። እና ቤተሰቦቻችሁንም አላህ ይጠብቅላችሁ። ካሰባችሁት ነገር አላህ ያገናኛችሁ። ዱዓችንም አላህ ይቀበለን። እናንተ በሰማችሁ እኔም ደግሞ በተናገርኩ አላህ ራሱ በራህመቱ በእዝነቱ አላህ ይቀበለን። ያሰባችሁት ነገር ነገ ከነገ ወዳ ሳይል አላህ ያስተካክልላችሁ። ከስደት ዓለምን በሰላም በደስታ በፍቅር ያሰባችሁትን አግኝታችሁ የምትመለሱ ጀግና አላህ ያርጋችሁ። አላህ ባላችሁበት አላህ ይጠብቃችሁ። የኔ ውዶች ጀዛኩሙላህ ኸይረን። ረበና አቲና ፊ ዱንያ ሐሰነተን ወፊል አኺረቲ ሐሰነተን ወቂና አዛበናር። ከእሳት አላህ ይጠብቃችሁ የኔ ውዶች። ሰላማችሁን ብዝት ያርግልኝ። ላይክ ሰብስክራይብ እያረጋችሁኝ እላችኋለሁ።